በ37ኛ ምዕራፍ ላይ ገና ዮሴፍ ብላቴና ነበረ። የ17 ዓመት ልጅ ነበረ። ያ ማለት በድሮ ዘመን ልጅ ይባላል። ምክንያቱም አንድ ሰው በአይሁድ ሕግ ለአቅመ አዳም ወይም የሰው ደረጃ ደርሷል የሚባለው ከ30 ዓመት በኋላ ነው። አገልግሎትም የሚሰጠው ከ30 ዓመት በኋላ ነው። ከዛ በፊት እድሜ ክልል ያሉ ሰዎች የመናገርም በሰው ፊት የመውጣትም ወይም ሐሳባቸውን በነጻነት የመግለጥም እድሉን አያገኙም እና ዮሴፍ ገና ልጅ ነበርና በአባቱ ዘንድ ከሌሎች ወንድሞቹ እጅግ ይወደድ ነበር። አባቱም የሚወድበት ምክንያት በሁለት ሶስት ምክንያት ነው። አንደኛው በበስተእርጅና እጅግ ከመወዳት መጀመሪያ ወዶ ከተገዛላት 7 ዓመት ጨምሮ 14 ዓመት ተገዝቶላት ካገባት ሚስት ከራሔል የተወለደ ልጅ ነው እና መጨረሻ አካባቢ በእድሜው ፍጻሜ አካባቢ የወለደው ልጅ ስለሆነ በጣም ይወደዋል። ያም ብቻ ሳይሆን እናቱን በወደደበት ልክ ነው ልጁን ዮሴፍን ይወድ ነበረው። ሁለተኛ ዮሴፍ ተንኮል አልባ ልጅ ነው። በአይምሮም በልቡም በውስጡም በንግግሩም ተንኮል የለውም። ይልቁንም የወንድሞቹን ተንኮል ለአባቱ ሳይደብቅ የሚናገር ጓዳ ላይ የሚደረገውን ማንኛውን ክፋት ግልጽ አድርጎ ለአባቱ የሚያስረዳ ልጅ ስለሆነ አባቱ ከሌሎች ልጆቹ አብልጦ ይወደዋል። ስለዚህም ደግሞ የተለየ ነገር ያደርግለት ነበር። በበፍታ ያጌጠችውን ቀሚስ ይገዛለት ነበር። በጣም ውድ ልብስ፣ ትልቅ ሰዎች የሚለብሱትን ልብስ ከሌሎች ወንድሞቹ ለይቶ ይገዛለት ነበርና ያ ነገር ደግሞ በወንድሞቹ እንዲጠላ አደረገው። ዮሴፍ የተጠላበት ሌላ ምክንያት የለውም። በአባቱ መወደድ በወንድሞቹ እንዲጠላ አደረገው። እዚህ ጋር ያለው አፕሊኬሽን ግን ዋናው ከወደደ ተራው ቢጠላ ችግር የለው። ሚያኖረው የቤቱ ባለቤት አባት ወዶታል። 12 ቀርቶ 12 ሚሊዮን ቢጠላ ኃላፊው ከወደደ ሞገስ አግኝተሽ ትኖሪያለሽ። ስለዚህ ተናገሩ በዋናው ተወድጃለሁ በሉ አለ። ስለዚህ አንደኛው ያዕቆብ ወዶታል። ወንድሞቹ ቢጠሉት ምን ቢያረጉት አይሰማም ዮሴፍ። ምክንያቱም ዋናው መግቢያው በር የቤቱ አስተዳዳሪ አባት የመሰለ ነገር ምን አድርጎታልና ወዶታልና። ተቀባቸው ያለውን ሰው ቀስ አርጋችሁ በዋናው ተወደሃል በሉ። አትጨነቅ በሉ። ምንም አይሆንም በሉ። የተነሳ ሁሉ ይጠፋል በሉ። አጠገቢ ዋናው አለ በሉ። ስለዚህ አትጠፋም በሉ። ተናገሩ በደንብ ጠበቅ አድርጎና ነገሬ አይበላሽም በሉ። ምንም ቢከሰት ልቤ አይራድ በሉ። ምክንያቱም ዋናው ካንተ ጋር ነው አትሉ። አንዳንድ ሰው በዝም ብሎ እያወራ ነው፣ አንዳንዱ በመንፈስ እያወራ ነው። እኔ ከመንፈስ ከሚያወሩ ሰዎች ጋር እያወራው ነኝ። ሃሌሉያ። ስለዚህ ዮሴፍን ወንድሞቹ 12 ሆኖ ቢጠሉ ግድ የለውም፣ አይሰማው። ምክንያቱም ዋናው አባት ምን አድርጎታል? ወዶታል። እግዚአብሔር ይመስገን። መጽሐፍ ስለ ያዕቆብ ለልጁ ለመጨረሻ ልጅ ለቢንያም የተናገረውን የበረከት ቃል ታውቃላችሁ አይደለም? በእግዚአብሔር የተወደደ በእርሱ ዘንድ ተማምኖ ይኖራል። በማን የተወደደ? የሆነ ያቀባጠረ አይልም፣ ብዙ ያወራ አይደለም። እግዚአብሔር የወደደው በእግዚአብሔር ዘንድ ተወዶ ተፈቅሮ ይኖራል የሚለው የእግዚአብሔር ቃል ክፍል ፓኬጅ ነው። ይኖራል የሚለው ለመኖር የሚያስፈልግ ነገር ሁሉ ኖሮት ይኖራል ማለት ነው። ለምን አሜን አትሉ? አስፈላጊው ነገር ሁሉ ተሰጥቶት በማን የተወደደ? ስለዚህ ዮሴፍን ወዶታል። ያ ወንድሞቹ እንዲጠሉት አደረገ። ዮሴፍ ተጠላ። ምንም አድርጎ አይደለም። ክፋታቸውን መግለጡ፣ ከመጨረሻ እድሜው አካባቢ መወለዱ፣ አባት ልዩ ቀሚስ መግዛት በዮሴፍ ላይ ጠላት እንዲሆኑ አደረገ እና በዚያ ጠላትነት ውስጥ እያለ የእግዚአብሔር መንፈስ ዮሴፍን ራእይ ያሳየው። ወንድሞቹ ይጠሉታል። ዮሴፍ ፈርቷል። መግቢያውን መውጫ አሳተውታል። ከአባቱ በስተጀርባ ያስጨንቁታል። እሱ ሌሊት ሲተኛ ግን 11ዱ ነዶ ወድቆ ሲሰግድ የሱ ነዶ በመሃላቸው ቆሞ አይቶ አደረ። ይሄንን ደግሞ ለአባቱ ተናገረና
ራእይ አየሁ። ወንድሞቼን ሰብስቤ ልናገራቸው አለ። አራታው ይጠሉሃል እንዳትናገር አለው። ግድ የለም ብሎ ጠራቸውና ያየውን ራእይ ለወንድሞቹ አካፈለ። ምን ብሎ? እኔ ምን እንደሆነ ያላውቅም አለ። ታዲያሳ 11 የናንተ ነዶ ወጥቆ ሲሰጥ የኔ ነዶ በመሃል ግን ቀጥ ብሎ ቆሞ ራእይ አየሁ ስል ምን ማለት ነው አለው። አላውቅም አለ። ባለ ራእይ ማየት እንጂ ማወቅ ላይ ብዙ ችግር የለው። እግዚአብሔር ይመስገን። አየው አለ። ምን ለማለት ፈልገ ነው ስል ምንም ለማለት ፈልገ አይደለም። በቃ ነዶ ነው ያየሁት። ምን ሲሆን ወጥቆ ሲሰጥ የኔ ቆሞ አየሁ፣ ሌላ አላየው ማለት። ተርጉም ስል አላውቅም ስል ታላቅ ወንድሙ ተረገመለት። ምን እንዳለው ታውቃላችሁ? ሮቤል ጠላና አውቃለሁ አለ። ምን? እኛ ላንተ እንድንገዛልህ አይተሃል አለው። አይ እኔ አላልኩም፣ ያየሁት እንደዛ ከሆነ ይሁንልኛል። ወንጌል አረካየ ይሆናል። እኔ አላልኩም፣ አልወጣኝም። እንዴ እንዳይደበድቡት አልወጣኝም። ትሰግዳላችሁ አላልኩም። ግን ያየሁት ራእይ 11 ነዶ ወጥቆ ነው ያየሁት። የተጠላው የኔ ነዶ ግን ቆሞ አየው ስል ቱርጋሜው የኛ ይሰግዳል ያንተ ደግሞ ገዢ ይሆናል አለ። አንተ ካልክ ከተረጎምክ ቱርጋሜው እንደዛ ከሆነ እኔ አላውቅም፣ አንተ እንዳልከው ይሆንልኛል። ከዚያስ ወንድሞቹ እንደገና ጠሉት ይላል። እንደገና ጠሉት። ቀስ ብሎ አባቱም ተቆጣው። ግን ሌላ ህልም ደግሞ አይቶ አደረ። አባቱ ሲቆጣው እናትየው ስትቆጣው ሌላ ህልም አየ። ምን አየ? በሰማይ ያሉ ከዋክብት 11 ከዋክብት አሁንም ሲሰግዱለት፣ ከዚያስ ፀሐይም ጨረቃም ሲሰግዱለት አየ። ይሄ ከፍ ያለ ነው። ልጁ ከምድር እየወጣ ነው። ባስጨነቋቸው መጠን በዙ ተብሎ እንደጻፈ እነሱ በጠሉ በሱፐርላቲቭ ዲግሪ በጠሉት ልክ ዮሴፍ እየበረታ መጣ። እዚህ ጉባኤ መካከል የተወሰደ ባለ ራእይ አይጠፋም። እኔ መልእክት አለኝ። በጠሉ መጠን እየበረታ ትገለጣለህ። ምንም አትሆንም። ያየኸው ነገር እንደምንም ወደ ፍጻሜ ይመጣል። ስለዚህ አሁን እዚህ ጋር ነው ማስገባት ያለብኝ። እንደምንም ወደ ፍጻሜ ይደርሳል በልልኝ። ታናሽ ልትሆን ትችላለህ፣ ላትማር ትችላለህ። አቅም ጉልበት ሊሆን ላይኖር ይችላል። የሚረዳ ሰው ላይኖር ይችላል። የሚሰማላ ሰው ላይኖር ይችላል። ካየ ባየይበትም ቦታ ከቆምክ ተንከባለም ቢሆን ወዳየይበት ቦታ ሳትደርስ አታርፍም። እንደምንም በቃ አረ እንደዚህ እጆቻችሁን አንቀሳቅሱ። እንደምንም በሉልኝ። እንደዚህ አታድርግ፣ አታድከመው። በደንብ ተና እንደምንም በል። ተንከባልየም ቢሆን በሉ፣ ሩጨም ቢሆን በሉ፣ ዘልየም ቢሆን በሉ፣ ወዳየሁት ቦታ ይደርሳለሁ በልልኝ። ታው ተናገረ። የትንቢት ሰዓት ነው። ተናገር። ምን እሆናለሁ? እንደምንም ምንም ትራንስፖርቴሽን ባይጂ ባይኖር ያየው ህልም ትራንስፖርቴሽን ይሆናል። የተመለከትከው ራእይ በባህር ላይ መንገድ ይዘረጋል። ማይሻገር በሚመስል መንገድ ትሻግራለህ። ማይታለብ በሚመስለው አልፈ፣ የማይከድ በሚመስለው ሄደ። አያያያያ እንደምንም ወዲያ ሎሳባያ ወደ ኋላ ያዩህን አንድ ቀን አንተም ወደ ኋላቸው ታያለህ። ምክንያቱም ዮሴፍ አየ። አሁን አባቱ ሰበሰበና አሁንም አበዛው አለው። ምንድነው ስል ጨረቃና ፀሐይ ማለት እናቴም እኔም እንድትሰግድልኝ ትፈልጋለህ አለ። ኧረ እኔ አልወጣኝም ስል እንደዛ ማለት ነው። ስለዚህ ለወንድሞች እንዳትናገር ስል እሺ ብሎ ወጣና በጎቹን ወደሚጠብቁበት ተው ሌላ ህልም አየው አለ። ምንድነው? ያውኑ ከፍ ይላል። እንዴት? እንደ ባቢቱ ከአፈር አይደለም ከሰማይ አየው አለ። ቀና ብዬ አየው። ስለሚፈራ ፊታችሁን ለማየት ስለሚፈራ ሸም ስለሚይዘኝ አፈር እንዳየው አይደለም፣ ዛሬ ከላይ አይቻለሁ አለ። ምንድነው ያየው? ጨረቃ ሲሰግድልኝ አሉ። ወገኖቼ ተፈጥሮን እግዚአብሔር ለባሪያው ያንቀሳቅሳል። ሰው የለም ዛሬ ጉባኤ ላይ ሃሌሉያ። ከዚያስ አሉ አረ ጨረቃም ፀሐይም ሲሰግድልኝ፣ ከዚያስ 11 ከዋክብት ወጥቆ ሲሰግድልኝ አየው ስል ይሄ ልጅ አበዛው፣ በቃ ማጥፋት አለብን አሉ። ወገኖቼ ካየ እውነትን ካየ በኋላ ከሞትክም እንኳን ለልጆችም ለቤተሰብም ይበቅላል እንጂ ያየኸው ነገር አይበሰብስም።
ግን ደግሞ እኔ አሁን የሚጸልየው አንተ ከሞትክ በኋላ ለልጆች ሳይሆን እግዚአብሔር ላንተ ማድረግ ያለብህን አቅሚ እየሰራ ያደርጋል። ጉልበቴ እየሰራ መራመድ በምትችልበት መንቀሳቀስ በምትችልበት ሲዝን እግዚአብሔር ከዛሬ ጀምሮ ነገርን ወደ ስኬት ያመጣል። አይ አንዳንዶቻችሁ አመን ካልተመቻችሁ ተው። ግን እኔ ትንቢት እየተናገርኩ ነኝ። ልክ ደከማችሁ በኋላ አይሆንም። አይናችሁ ከጠፋ በኋላ፣ ጉልበታችሁ ከተያዘ በኋላ፣ የመናገር አቅማችሁ ከወረደ በኋላ አይደለም። እግዚአብሔር ከዚህ ሞገስ ጋር እያላችሁ ኃይላችሁ እየሰራ ለ10 ሰው ልናገር፣ ጉልበታችሁ እየሰራ ተራራ መውጣት በምትችሉበት ዘመን፣ አሊያ ጥራጥረን መብላት ጥርሳችሁ በሚችልበት ዘመን፣ ወፍጮ ስራን ሳይፈታ እግዚአብሔር ወደ ስኬት ያመጣችኋል። ተናገር፣ አጠገብ ትንቢት ተናገር። በኢየሱስም ጉልበት እያለ ነገር ይሰራል በሉ። ሃሌሉያ ተናገሩ። እንደገና ኃይል እየሰራ እግዚአብሔር ይሰራልሃል በሉ። ከሞትክ በኋላ አይደለም በሉ። ከደከምሽ በኋላ አይደለም በሉ። ካረጀ በኋላ አይደለም በሉ። ከወደክ በኋላ አይደለም በሉ። አቅሚ ካጣ በኋላ አይደለም በሉ። ነገሪ ከዛሬ ጀምሮ መስራት ይጀምራል በሉ። አንተ መብላት በምትችልበት ዘመን እግዚአብሔር ነገርን ወደ ስኬት ያመጣል። ለሌሎች ሳይሆን ነገርን እጅን ዘርግተ አንተ ትበለዋለህ። የገባው ሰው ካለ አሜን በልኝ። እንደዚህ በሉ፣ ኃይሌ እየሰራ አገኘዋለሁ ብሎ እየሰራ መሸከም በምትችልበት። ሃሌሉያ። አንድ ጊዜ ኢያሱ ካሌብን እንደዚህ አለ፣ አሁን አርጅተሃል አቅም የለህም ስል ካሌብ እንደዚህ አለ፣ ድሮ በሙሴ ዘመን በ45 ዓመቴ እንደነበረው ጉልበቴ ያው ነው። ከዚች ደቂቃ ጀምሮ በኢየሱስ ስም ነገራችሁ ወደ ስኬት ይፍጠን። የስኬት ጎማ ገጠምኩላችሁ ይሁን በኢየሱስ ስም። እዚህ ቤት የሞተ እንደሚነሳ ካመናችሁ፣ እዚህ ቤት የሚነገር ነገር እንደሚፈጸም ካመናችሁ፣ አምናችሁም እንዲህ ግው ብላችሁ ከመጣችሁ፣ እኔም ደግሞ ልናገር ከመጣው ከሰማይ የመጣ ዜና፣ ሰበር ዜና ልንገራችሁ። እግዚአብሔር ጉልበታችሁ እየሰራ ወደ ስኬታችሁ ያፈጥናል። ወደ ቃሉ ሐሳብ ልምጣና ከዚያም ዮሴፍን ጠሉት፣ እጅግ በጣም ምን አደረጉት? ጠሉት፣ እጅግም ጠሉት፣ እጅግ በጣም ምን አደረጉት? ጠሉ። ያ ማለት ሱፐርላቲቭ ዲግሪ ደረጃ ጠሉት ማለት የመጨረሻ የመጠላት ደረጃ ዮሴፍ ደርሶ ተጠላ። ምንድነው ዮሴፍን እንዲጠላ ያደረገው ካላችሁ ምንም አይደለም። አንደኛው በአባቱ መወደዱ፣ ሁለተኛው ሕልም ያለው ስለሆነ ሕልመኛ ሕልሙ ያስጠላዋል። ሌላ ምንም አይደለም። አሜን አትሉ? በቃ ለሕልመኛው ነገሩ የሚከብደው ከሰው ክፋት ሳይሆን ከሕልሙ ክብደት ነው። ሕልሚ ከባድ ከሆነ የምታልፍበት መንገድ ከባድ ነው። ሕልሚ ከባድ ከሆነ የምትሰማው ወሬ ከባድ ነው። ሕልምሽ ከባድ ከሆነ የምታልፍበት መንገድ ከባድ ነው። ሕልሚ ከባድ ከሆነ የምትኖርበት አካባቢ ላንተ ከባድ ነው። ላንተ እንደዛ የሆነው አንተም ክፉ ስለሆንክ ሌሎችም ላንተ ክፉ ስለሆኑ ሳይሆን ሕልሚ ከባድ ስለሆነ፣ ስለዚህ እጅን አንሳና ነገር የሚከብደው ከሕልሜ ነው በልኝ። ከማንም አይደለም በሉልኝ። ከአክስት አይደለም፣ ከከተማ ሾኔ ስለሚኖር ገጠር አካባቢ ስለሚኖር አይደል፣ አገልጋይ ስለሆንኩ አይደለም። ነገር ከሌሎች ለኔ ልዩ ተደርጎ የሚከብደው ከሕልሜ አንፃር ነው። ሕልሚ ከባድ ከሆነ ነገርም የምታልፍበትም የምትኖርበትም ህይወት ከባድ ነው። ይህን በደንብ አስምራችሁ ያዙ። ተራ ሕልም ያላቸው ሰዎች ነገራቸውም ተራ ነው፣ በቀላሉ ይፈታል። ከባድ ሕልም ያለው ሰው የማይፈታ ነገር ውስጥ ነው የሚያልፈው። አያችሁ፣ ወንድም ሁሉ ይጣመበታል፣ የሚያውቀው ሁሉ ይጠፋበታል፣ ከተማ ሁሉ ንፋሱ አየሩ ከባድ ይሆንበታል። እንደዚያ ነገር የሚከብድባችሁ ሰዎች የሰው ችግር አይደለም፣ ወይም የእናንተም ችግር አይደለም። ያያችሁትና የሚፈጸም ሕልም ከባድ ሲሆን እንደዛ ነገር ይከብዳል። ይህም በደንብ ማወቅ ማስመር ያስፈልጋል። ስለዚህ በደንብ ወቁ። አንዳንድ ጊዜ በሚያስለቅስ ምዕራፍ የሚታልፉ ሰዎች፣ ተስፋ የቆረጣችሁ ሰዎች፣ ማንም ማያግዛችሁ ሰዎች፣ አቅም ባለው ሰዎች መካከል ኖራችሁ ሰው ማያቃችሁ ማይረዳችሁ ሰዎች፣ የሰው እርዳታ የራቀባችሁ ሰዎች፣ እግዚአብሔርም ዝም ያለ የሚመስላችሁ ሰዎች፣ ምድርም ሰማይ ማያግዛችሁ ሰዎች፣ እናንተ መፈራት አለባችሁ። ምክንያቱም
በእናንተ አካባቢ የሚፈጸም ትልቅ ራእይ አለ። ለዚህ ነው የሚከብደው እንጂ ተራ ሰው እንዴት ይከብደዋል? ተራ ከሆንክ ማንም ይቀበሏል፣ ማንም ይሰበስበዋል፣ ማንም ያስጠጓል፣ እንደ ከረሜላ ይመጣዋል። ችግሩ የተራ ሰው መጨረሻ መጣል ነው። ከባድ ሰው ከመነሻው ጀምሮ ይጠላል፣ አጨራረሱ ግን አስደንጋጭ ነው። አልሰማችሁ? ያው በሚቀጥለው ሐሙስ አሜን በሉ አንዳንዶቻችሁ። አንድ ሰው ገና ከመነሻው ሰው የሚሸከማችሁ ሰዎች ፍሩ። እናንተ ግን ከመነሻው ጀምሮ ከወንድም ከቤት ከጓዳ እስከ ውጪ ጠላት የሚሆንባችሁ የከተማው ኑሮ የሚከብዳችሁ ሰርታችሁ ማይሳካ ምንም ብትሆኑ ግራ በሚያጋባ ህይወት ውስጥ የሚታልፉ ሰዎች ዛሬ ነግራችኋለሁ፣ በእናንተ ጀርባ ከባድ ህልም አለ። ምንም አትሆኑ ግድ ያለ እንድትጠሉ የሚያደርገው ሰው እናንተን ስለማይወድ አይደለም። ያያችሁት ህልም በዙሪያችሁ ያለው ሰው ከሚሸከመው በላይ ነው። ወንድሞቹ ዮሴፍን የጠሉበትን ኢንቲሜሲውን ተመልከቱ። ይሄንን በእኛ በወንድሞች ላይ እንዴት ታያለ ያሉ እንዴት እነሱ ወይም ሌላ ሰው ከፖለቲካ ጽፎ ተሰጥቶት ተኝቶ ያነበበው ጉዳይ አይደለም። ሰውየው ጸልዮ በተኛበት ነው ያየው። ከመዝገብ አይደለም፣ ከአባቱ መዛግብት አይደለም እየመዘዘ ያየው። በድንገት ነው የታየው። የታየውን ደግሞ በልጅ አይምሮ ተናገራቸው እንጂ ምንም አላደረገም። ከዚያስ ወንድሞቹ ጠሉት፣ ከባዶኑት፣ ጦርነት ተነሳበት፣ ምግብ እንዳይበላ አደረጉት። በአባቱ ለማስጠላት ያላደረጉት ነገር የለም። ግን በዚያ ሁሉ መካከል ይላል መጽሐፉ እግዚአብሔር ከዮሴፍ ጋር ነበር። ለ10 ሰው ሊናገር በከባድ ሁኔታ መካከል ያለብሽ ነው፣ እግዚአብሔር ካንቺ ጋር ነው። በቃ ህልም ካለሽ በወንድሞችሽ ነው የምትጠዩ። ቤተሰብ ነው የሚጠላ፣ ዞር በይ ይድፋ ነው የምትባለው። ተባረክ እየተባለ እየተደለቀ የሚያድገው ተራ ሰው ነው። አያች ሲያለቅስ ቸኮሌት የሚገዛለት ሰው መጨረሻ አካባቢ የሚወድቅ ሰው ነው። ግን በሚያስፈራ ክብር የምትጨርስ ከሆነ መነሻ አካባቢ ጥባ ይጫወቱሃል። አያችሁ አንተ ከእግዚአብሔር ጋር ካለ እዚህ ያለው ሰይጣን ጠልዞ ለዛኛው ይልካል። የኛው ጠልዞ ወደዛኛው፣ እሱም ጠልዞ ወደዚህ፣ እዛ ጋር ቆሎይነም አልደረሰም ይለዋል። እንካ ምን ችግር አለ? ህልመኛ ተጠልዞ እንደ ኮንክሪት ጠንክሮ ይገለበጥና ያሸንፋል። ስለዚህ መጠለስሽን ውሰጂው፣ በሰው መጠላትን ውደዳው፣ መሰደድን ውደዳው። ዮሴፍ አይደለም መሰደድ፣ ጉርጋድ ውስጥ ነው የጣሉት። እንደ ቆሻሻ እንደ ኢቃ ጋርቤጅ ነው ያደረጉት። እግዚአብሔር ግን ደስ የሚለው ከጣዮች ሳይሆን ከተጣለው ጋር ገባ። አይ ባካችሁ እንደዚህ ነቅነቅ አርቆና እግዚአብሔር ከኔ ጋር ስለሆነ በሉ፣ አልፈራም በሉ፣ ነካርጎና አልሰማም በሉ። አልሰማም ዝም በል ባክ በሉ። ዝም በል ማይሆን ነገር ዝም ብለህ አታውራ በሉ። ማድረግ የምትፈልገው ነገር ካለ በሉስ፣ የምታደርግብኝ ትችላለህ በሉት። እኔ ኮንኩ አልሰማም በሉ። ተናገረ። ማውራት ከፈለክ አውራ በሉ። ተናገረ። መግፋት ከፈለክ ግፋኝ በሉ። ልትጠላኝ ከፈለክ ጥላኝ በሉ። ተናገረ። እኔ ምንም አልሆንም በሉት። ምክንያቱም የሚፈጸም ህልም አለ። እግዚአብሔር ወደ ህልማችሁ እስኪያደርስ ድረስ መንገዱ ክራውድ ነው። ይሁን ቤት፣ ውጪ፣ ፖለቲካው፣ አካባቢው፣ ስራን፣ ህይወት መኖርን ይጠለዋል። ያንተ የ5 ብር የ50 ብር ልብስ በሚሊዮን በተገዛው ልብስ መካከል ይጠላል። ምክንያቱም ባንተ ጀርባ ህልም አለ። ብዙ ሰርተ አይደለም፣ ካምፓኒ ኖሮ አይደለም። ህልመኛ ምንም ባይኖረው ደጅ ዘግቶ ከቀምጦም ይፈራል። አንተ የሚያስፈራ ነገር ከጀርባ ይዛል። ለማን ልናገር? እዚህ ጋር 1 2 3 እዚህ 1 7 ሰው አለ። እኔ ትንቢት ልናገራለሁ። ብዙ መኪና ገዝተሽ አይደለም፣ ሰፊ ፎቅ ሰርተ አይደለም፣ ድሪቶ ለብሰ በሾኔ ትፈራለህ። እንደ ከተማ ይፈሩሃል። ተናገር፣ በጀርባዬ የሚያስፈራ ነገር አለ በሉ። ሃሌሉያ። አትናገርም? አንተን አልነካውም፣ ይቅርታ አልነካውም። ሃሌሉያ። ታው ግን ተናገር፣ ባንተ ጀርባ በለው። ትንቢት ተናገር፣ ባንተ ጀርባ የሚያስፈራ የሚፈጸም ላንተ ማይታይ እነሱ የሚያዩት ላንተ ማይቆጠር እነሱ የሚቆጥሩት ላንተ የተዘጋ በእነሱ ፊት የተከፈተ
መንገድ አለ በሉት። አንቺ አታውቅሽም ራስሽን፣ ሌሎች ግን ስላንቺ ያውቃሉ። ሾሌ ስላንቺ ይገባቸዋል። መጨረሻዬን ሾሌ አይቷል። ይሄን ልጅ ካላስቆም ነው፣ ይሄን ልጅ ካልገታ ነው፣ ይሄን ልጅ ምን ያልተደገመ ድግምት የለም፣ የማይጣል የማይደፋ ነገር የለም። ህልመኛ ግን በላይ ይሻገራል። ያውላችሁ መጽሐፍ እንደዚህ ይላል፣ ዮሴፍን ብዙ ቀስተኞች አወኩት፣ አስጨነቁት፣ አወኩት። ነገር ግን ቀስቱ እንደ ጸና ቀረ። ሃሌሉያ ይልና እንደዚህ ይላል፣ ክንዱም በአባቱ በያዕቆብ አምላክ በረታ። ወይ ነገሪ እንደ ጸና ይቆማል። ቢጠሉ እስኪወዱ ድረስ እግዚአብሔር የክንድን ብርታት አያነቃንቅም። እንደዚህ ትቆማለህ። ለማንናገር እንደ በረታች ትቆሚያለሽ። ስታይ ከስተሃል፣ ስትታይ ጥሩ ልብስ የለህም፣ ስትታይ ጥሩ ጫማ አላረገጥክም፣ ስትታይ ጥሩ ከተማ ላይ አይደለም። ግን ጠሊዎች እስኪያልቁ ድረስ እግዚአብሔር ክንድን ያበረታል። እንደዚህ በለ፣ እንደዚህ ይቆማለሁ በለ፣ ይቆማለሁ እንደ ሆንኮኛ ይቆማለሁ በሉ አለ። እንደ ነበርኩ ሃሌሉያ እዛ ዲያና ሻዳ ባሃያቲኖ አወኩት፣ አስጨነቁት፣ አሳደዱት። ቀስቱ ግን እንደ ጸና ቀስቱ ግን